ሰላም ጤና ይስጥልኝ የአገሬ ልጆች እንደምንድናችሁ በውጭም በአገር ውስጥም ከውጭ በውጭ ሀገርም የምትኖሩ ኢትዮጵያውያን የሚገርማችሁ ነገር ዛሬ ዋና ዓላማዬ ወደዚህ የዩቲዩብ ቻናሌ ልገባ የቻልኩበት ምክንያት ሰዎች ሰብስክራይብ አያደርጉም ሰብስክራይብ አድርጉ ሲባሉ ገንዘብ የሚከፍሉ ነው የሚመስላቸው ገንዘብ የሚያወጡ አይነት ነገር ነው የሚመስላችሁና እባካችሁ ሰብስክራይብ አድርጉ የሚገርማችሁ ነገር ዩቲዩብ የተሻለ ነው ጥሩ ክፍያ ይከፍላል ሲባል ሰምቻለሁ ኦፍ ኮርስ ግን ያንን ፍሬ ባላገኘውም ግን አሁን በስራ ላይ ያለው በመሆኔ ገና እንትን አማተር ነኝ ለዩቲዩብ አማተር ነኝ እና ያንን ነገር ነው ልናገር የምፈልገው ዛሬ የሚገርማችሁ ነገር ቪዲዮ ስታዩ ስትመለከቱ የሚያምር ከሆነ እናንተን የሚመጥናችሁ ሃይማኖታችሁን የማይነካ የተለያዩ ነገራችሁን ክብራችሁን ዲግኒቲ የእናንተን አንዳንድ ነገሮችን የማይነካ መሆኑን ካረጋገጣችሁ ሰብስክራይብ እና ላይክ ሼር ብታደርጉ በጣም የተሻለ ነው ስለዚህ ለብዙዎች እንዲደርስ ላይክ ሼር ብታደርጉ ቪዲዮዎችን ኮሜንት ብታደርጉ ከስር ይሄ ቪዲዮ እንዲህ ቢሆን በአማርኛ ቢሆን እኔ አብዛኛው የምሰራቸው ቪዲዮዎች በእንግሊዘኛ ናቸው በኢንተርናሽናል ኮንቴንት የሆነ ቪዲዮ ነው የምሰራው እንጂ በእንትን ቪዲዮ አልሰራም ምንድነው የአማርኛ ብዙም እየሰራው አይደለም ግን ከዚህም በኋላ አንዳንድ ቪዲዮዎችን በአማርኛ ሰራለሁ ስለዚህ አሁን ዛሬ ዋና ዓላማዬ ምንድነው እባካችሁ ሰብስክራይብ አድርጉ አሁን ይሄንን ቪዲዮ ስትገቡ ገና የምትመለከቱት ታምኔ እጄን እንዲያድርጌ ምናምን የተነሳው እባካችሁ ሰብስክራይብ አድርጉ ለማለት ፈልጌና እባካችሁ ሰብስክራይብ አድርጉ እና ምሰራቸው ደግሞ ሁለት የዩቲዩብ ቻናሎች አሉኝ አንደኛው አንብሬከብል ቮይስስ ነው አሁን እዚህ ስክሪኑ ላይ የምታዩት ስክሪኑ ላይ የሚታየው አንብሬከብል ቮይስስ የሚለው የመጀመሪያ ቻናሌ ነው ሁለተኛ ቻናሌ ደግሞ አንሲን ውመን የሚል ነው ይሄው ሎጎም ምስሉም አንድ ላይ የተቀመጠበት ነው ስለዚህ ይሄንን ቻናሎች አይታችሁ ውስጥ ገብታችሁ ኮንተንቱን ቼክ አድርጋችሁ ሰብስክራይብ ማድረግ ትችላላችሁ የሚገርማችሁ ነገር የምሰራቸው ቪዲዮዎች አብዛኛው ስቶሪ ቴሊንግ ቪዲዮዎች ናቸው ስለዚህ ቪዲዮዎችን ታደርጋላችሁ ላይክ አድርጉ የምታቆኝ የምትወዱኝ ሰዎች በፌስቡክም እንደውም ደግሞ በዚህ በዩቲዩብም ቪዲዮዎችን የምታዩ ሰዎች ፕሊዝ ሰብስክራይብ ነው ሰብስክራይብ እናደርጋለን ሌላው ደግሞ ምንድነው ቲክቶክ ላይ የምትመለከቱ ሰዎች እና በቲክቶክ ሁለተኛ ደግሞ በዩቲዩብ ላይ ስንመለከት ቲክቶክ ላይ ያለን ሰዎች ዩቲዩብን እዛ ላይም ጭምር ነው ይሄንን ቪዲዮ የምለጥፈው በቲክቶክም አስወዳሽ ደግሞ በቪዲዮ ላይ በዩቲዩብ ላይ ነው የምለቀው እና ቲክቶክ ላይ የምትመለከቱ ሰዎች ቪዲዮ ስትመለከቱ ዲስክሪፕሽኑ ላይ ሊንኩን አስቀምጣለሁ አሁን እዚህ ቪዲዮ ዲስክሪፕሽን ላይ እኔ የእያንዳንዱን የዩቲዩብ ቻናሎችን ሊንክ እዛ ላይ አስቀምጣለሁ ማለት ነው ሌላው ደግሞ ምንድነው ልክ አሁን ቲክቶክ ላይ ያለን ሰዎች ግሩፕን ፈጥርና ቀጥታ ወዴት ነው የምትሄዱት የኔን ቪዲዮ ሊንኩን ከዲስክሪፕሽን ቦክሱ ላይ ተጨናችሁ ቀጥታ ወደ ቪዲዮ ስትገቡ ምንድነው የምታደርጉት ቪዲዮን እያያችሁ ከስር ኮሜንት ታደርጉልኛላችሁ ቪዲዮን እያያችሁት ነው ሰብስክራይብ የምታደርጉት ቪዲዮን ሳታዩ ሰብስክራይብ የምታደርጉ ከሆነ ዩቲዩብ ያነሳዋል ሰብስክሪፕሽን ስለዚህ ቪዲዮን እያያችሁ ከስር ኮሜንት ጽፋላችሁ እንዴ አድርጌላለሁ ኮሜንት አድርጋለሁ ካላችሁኝ በኋላ እኔ ደግሞ የናንተን ቪዲዮ የናንተን እዛ ኮሜንት ላይ የናንተን ሎጎ የሚመስል ነገር ወይም የናንተ ምስል ሊሆን ይችላል ፎቶአችሁ ሊሆን ይችላል የሆነ ፒክቸር ሳምቲንግ የሆነ ነገር እሱን ነገር ጣቃ አድርግና ደግሞ ወዲያውኑ ወደናንተ እንትኑስ ገብቼ የናንተን ደግሞ ዩቲዩብ ቻናል ገብቼ ሰብስክራይብ አደርጋለሁ ማለት ነው ስለዚህ በዚህ አይነት ሁኔታ ግሩፕ እየፈጠርን ከስር እናንተም ሰብስክራይብ ታደርጉኛላችሁ እኔም ሰብስክራይብ አደርጋችኋለሁ እርስ በራስ እየተደራረግን ቪዲዮን ለትልቅ ነገር ይሄንን እንትና ቻናላችንን ማሳደግ እንችላለን ማለት ነው ስለዚህ በዩቲዩብ ላይ የምትከታተሉ ሰዎች የምለቃቸው በፌስቡክ ላይ በዩቲዩብ ላይ የምለቃቸው ቪዲዮዎች ከዛሬ ጀምሮ የዚህ ዩቲዩብ ቻናል ባለቤት እኔ ክንዴ ዘውዴ ይባላል ስለዚህ ይሄንን ቻናል በማየት ትደግፉኛላችሁ ማለት ነው ሌላው ደግሞ የምናገረው ነገር ምንድነው ባጭሩ በትምህርት ላይ ላላችሁ በኢትዮጵያ ለምትማሩ ሰዎች ብዙውን ጊዜ አሁን የተለያዩ የእነኚህ አፕሊኬሽኖች መጥተዋል ለምሳሌ እነ ዲፕሲክ እነ ጀሚኒ እነ ደግሞ እነ ቻት ጂፒቲ እነኚህ የሚታወቁ ናቸውና እነኚህ እንትኖች
ሶፍትዌሮች ኦንላይን እንትኖች ቱሎች ማለት ነው ምንድነው በምትሰሩበት ጊዜ ፕላጃሪዝም ፍሪ መሆናችሁ ብቻ ዶክመንታችሁ ፐብሊሽ ይሆናል ማለት አይደለም። አንድ ዶክመንት ዝም ብሎ ፕላጃሪዝም ፍሪ ስለሆነ ብቻ በኢንተርናሽናል ጆርናል ላይ ፐብሊሽ ይሆናል ማለት አይደለም። ኤአይ ዲቴክት ይደረጋል። ኤአይ ዲቴክት ማለት ምን ማለት ነው? ሰዎች አንዳንድ ጊዜ ብዙ እንትናቸውን ማኒፑሌት በዚህ በቻት ጂፒቲ ወይም ዲፕሲክ ወይም ደግሞ በዚህ በጀሚኒ በሚባል የተለያዩ ሶፍትዌሮች አሉ። እኔ ከጠራኋቸው ውጪ ብዙ እንትኖች አሉ። ይሄ ሪራይቲንግ ቱሎች አሉ። የተለያዩ በጣም ብዙ ናቸውና በምናደርግበት ጊዜ ፕላጃሪዝም ነፃ ስለሆነ እንትን ትሆናላችሁ ማለት አይደለም። ዶክመንታችሁ ፐብሊሽ ይሆናል ወይም ደግሞ በዩኒቨርሲቲ ተቀባይነት ይኖረዋል ማለት አይደለም። የተለያዩ በኤአይ መሰራቱን ዲቴክት የሚያደርጉ ሶፍትዌሮች አሉ። ለምሳሌ አንድ የሆነ ሶፍትዌር አለ ብዙ ጊዜ በእንትን ላይ ነው የሚሰራው። በዚህ በፕላጃሪዝምን ቼክ ያደርጋል። በኢንስቲትዩት ደረጃ ነው ያለው። ኖርማሊ በኢንስቲትዩት ደረጃ ነው ያ ቪዲዮ እንትን ያ ሶፍትዌር የሚሰራውና እኔ እንዴት አድርጋችሁ ከእንደኚህ በሶፍትዌሮች እንዴት አድርጋችሁ የተሻለ ከኤአይ ዲቴክሽን ማለት ነው ዶክመንታችሁ ሂውማን በሰው የተሰራ መሆኑን በማሽን ወይም ደግሞ በቻት ጂፒቲ ወይም በዲፕሲክ ያልተሰራ መሆኑን እንዴት አድርጋችሁ መለወጥ እንደምትችሉ ያንን ሲስተም እነግራችኋለሁ ማለት ነው። ሌሎች ቪዲዮዎች አሉ። እነኛም ቪዲዮዎች ላይ በጭናለው ከተወሰነ ጊዜ በኋላ እነኛም ቪዲዮዎች በመመልከት እንትን መሆን ትችላላችሁ ማለት ነው። ሌላው ደግሞ ምንድነው በተረፈ የዚህ ቻናሌ ላይ አንዳንድ ነገሮችን አሁን መስራት እንትን ብላቸው ነገሮች አሉ። ተጨማሪ መስራቸው ስቶሪ ቴሊንጎች አሉ፣ የተለያዩ ቪዲዮዎች አሉና ያን ቪዲዮ በሚደርሳችሁ ሰዓት ሰብስክራይብ ታደርጋላችሁ፣ ሼር ላይክ ታደርጋላችሁ ማለት ነው። ለዛሬ ይሄንን ኢንትሮዳክሽን ማለት ነው ለቻናሌ ይሄንን ለማስተዋወቅ ነው የመጣሁት። ስላዳመጣችሁ በጣም አመሰግናለሁ እና ሰብስክራይብ ማድረግ አትርሱ። አመሰግናለሁ። ባይ ባይ። ቻው።